ለበረዘው ትንሽ ወተት አዲ ሆነ ታረጋለህ ማን ያውቃል እስቲ አይ ቻለ የሆነስ ነው እንጂ የሚሆነው እና ይክ ያቀት ቤተሰቦች እንግዲህ ጋር ሰማይ ቃጥሎ ነው የምታስታውሰው አቡ ቱርክ ጋር አላ ቆርቆሮ ነው የዛሬ ቪዲዮ ነው እዚህ ላይ የምትመለከቱት አማዞን ጎስት ዳጣ ብሉት ዳጣ ሁለት ሰዎች እናቃጣለን ማን ቃጠሎን ለረጅም ሰዓት ወተት ሳይጠጣ ወይ ደግሞ ለማብረጃ ነገር ሳይጠቀም ይቆያል የሚለውን አብረን ያለን ሰላም ቤተሰቦቻችን ሰላም ኦር የኤላ ቤተሰቦች እንዴት ከረማችሁ ሁሉ ሰላም ሁሉ አማን መራው የቃጠሎ ፍልሚያ ላይ መጀመሪያ ተጋባዦች ሆነናል እኔ አብዲ ኦር ኤቢዲ እኔ አወል ሱፊያን እባላለሁ የቃጠሎ ውድድር ተብለን ነው የመጣነው እኔ አሸንፋለሁ ብዬ እንግዲህ ዛሬ አሸናፊነቱ ለኔ ነው የሚሰጠው አይ እሱን እንኳን አያቴ ነች ያሳደገችኝ በቃጠሎ ነው ያደኩት እኔ አሸንፋለሁ እና ያለን እሱን ቆይ ምናልባት እንኳን አቁጥት ምርቅ ሰው ካለ የሆነ ማርኬት ያስፈልጋል ስለዚህ በባሉ ከምናቃጥላቸው ወደ ገዛላችሁ አይሻልም አምጣለት ወተት አይሻልም ግዛለት ስታይል አይ ለሱ ግዛለት እኔ አሸንፋለሁ በዳጣ ነው ያለው ሁለቱም እናሸንፋለን ያለው ለማንኛው ከወጣናቸው ወረቃቸው ስለማይቀር ወደ ሊገዛ ወደ ተገዝተን ስንመጣ እንገናኛለን ካፍታ ቆይታ በኋላ ጠብቁ ወደ ሸመታ አሪፍ ካሜራማኑ ግን ያገባ ቪዲዮ ነው የጀርባ አጥንታችን ልንቃጠል ያለ ነው የጀርባ አጥንታችን አትታይም ለማንኛውም ሱቅ እንሄድና ሱቅ ሄደን ወተት እንገዛለን ወፉ ይላል እንትና ስዩ ወተት እንገዛለን ካሜራማኑ ነው ወፉ ቢለው ወተት እንገዛለን ማባያ እንገዛለን ከዛ በኋላ ሰዎች እናቃጥላለን የዛሬ ቪዲዮ ምን እንደዚህ ቤተሰብ እሱን አይደለም ይሄን አይቷል ይሄ አቤት በሚያቃጥለው የታዘበው ግን መጥቷል በርግደ ኦኬ ብሮ ቴንክ ዩ ደህና ቀጣ ወዴት በዚህ ተሻል ተይካለ በዚህ ከመስኮ በኩል ያፕ ወዴት ወደ ቤት ለሪከራችን ወዴት ነው ቀጥታ ወደ ቤት ነው የምንሄደው ቤት ሄደን የጀመርነው ፕሮግራም እንቀጥላለን ለጊዜው አሁን ቢስሚላህ ተወከልና ولا حول ولا قوة إلا بالله ጣልን ያሉት ነገር ሁሉ መጥቷል ወተቱም አለ ምግቡም አለ ዋናው ነገርም ያለ አሁን ዝግጁ ናችሁ ኤቭሪባዲ ዝግጁ ነን ተቃጠላለህ አማልያው ማውኒን ከፍቶና ፊለክሳችሁ ወደዚህ እናደርጋለን የነከክ ተበላለ ማን ብዙ ይቆያል ነው ገብቷችኋል አለው እሺ እኔ አለው ይል ያው እንግዲህ ይሄኛው አማዞን ጎስት ይባላል በጣም ከባድ ነው
ስትሪሚ ሆት ነው መጨረሻቸው ማይተም ያሉ ድምጿ ታስፈራለች እንዴ በቃ እንጂ እንዴ ምንድን ነው እዚህ ጨምር ያን መቀበል ጨምር ስከታው እንትን አልጨምር ቅደበት ጀምር ለበረዘው ትንሽ ወተት ታዲያ የሆነ ታደርጓለህ እንዴ ማን ያውቃል እስቲ አይቻልም የሆነት ነው እንጂ የሚሆነው እና ሂክ ያቀት ኦኬ ጀምር በቃ አንተ ታያለህ ወተት መጣ አይቻልም ከበላችሁ በኋላ ደቂቃ ያደረሰው ቢያንስ 5 ደቂቃ ለወዳጅ ይባላል ቅድሚያ ለታላቅ ቺርስ ፈርቷል በእንትን ጀምራለሁ ቅድሚያ ለታላቅ ኦኬ ጀምሬያለሁ እያያችሁ ነው እንግዲህ ዋው እቺ ነገር እስኪ በዚህ ችግር ንከረው መከረም የበለጠ አነካከር አለ እንዴ ምን እናድርገው እስኪ ቤተሰቦች እንዴት ነው ግባ ያበላል ማለት ድገም እንጂ ድገም ቀጥላው ይሄን እያያችሁ ነው እሺ ስታይል ካሜራ ዳጂ እኛ ደግሞ ለመቀጠል ችግር የለውም ጣሙ ምን ይላል ድገሙ እና እንዴት ነው ቃጠሎ ተመችቶ አንደኛ ስማኝ ቃጠሎ ነው የምታስታውሰው ይሄ አቡ ቱርክ ጋር ጣላ ቆርቆሮ ላይ ሁለተኛ ዙር ሊሄድልህ ነው ተዘጋጅተሃል አንተ ሂድ አነስ ስላልኩህ አባቴ አንሳ እንጂ ንከረው ከዚህ የበለጠ ነው ብዙ አላራገፍኩም እያየ ነው እያያችሁት የኔንም እያያችሁ ይኸውልህ ሙሉ በሙሉ የተላወቀ ሙሉ ዳጣ ነው ገለባ የምታነሳው ሙሉ ዳጣ ነው ንከረው እዚህ ውስጥ እንዴት ነው ሰባተኛው ሰማይ ላይ ነኝ አንተ በህይወት ደስተኛ በቃ ንገረኝ ተቃጠልኩበት ብነግርህ አይቀርም እየነደድኩ ነው ስማ እኔ ችግር የለውም ኧረ እቺ አነሳስ ነው ችግር የለውም ምንድን ነው እያደረክ ያለው እንዴ ምንድን ነው እንትን እንዴ ተመልካቹ እያየ ነው በደንብ አድርገህ ጣጥንጂ አንሳ ከላይ ይሄ ምንድን ነው ይሄ ፋውል ነው ተመልካቾች እያያችሁት ነው የተሰማውላ አይደለም የኔ ነው አራጉልኝ ተቃጥለናል ቤተሰብ ላለመሸነፍ ስንል እንግዲህ ከተጎዳሽ አለልሽ ችግር የለውም በለው ጠጣ መጠጣት አይ ወተት ተው እስኪ ብላ ምንድን ነው አይኔ የምታየው ብላ እንጂ ጨምር ቶድር እንዴ ምንድን ነው እንደዚህ ነው እንዴ ስንተኛ ዙሩ እንደሆነ ብቻ እንጃ ይኸውልህ አነሳስ እያየ ነው አይተሃል ከዘር ነው በላ እንደ እያየ ነው አበላላ አንካደርስ እያያችሁ ነው ከዛ መጨረሻ ላይ እንዴት እንደሚገባ የእሱንም ትመለከታላችሁ አይተሃል ያው ከጀርባ ከኋላ ከፊት ያው የዳድኩ ነው የነከርኩ ነው ደግሞ የአገር ቤት ክትፎ አደረከው እኮ ምንድን ምን ነው በልገ እና አንተም እንደኔ እንድገባ ነው ላይላ
እጅ ላይ ያለውን ጨርስ። ንከር እጅ ላይ ያለውን ኖ ንከረው። የተነሳ አይመለስም። አዎ የተነሳ አይመለስም። ንከረው። የተነሳ አይመለስም። ንከር እቴ መጥላቱ ነው የሚፈለገው። ያብድ ከነ መጥበርበር አይ ማራቋል ምንድነው? ምላሴን ቆርጬ ልጥለው ነው። ተመችቶኝ አጥንቱ ታሪኩን ያውራ። አወል እየበላህ አይደለም። ትንሽ ነው የምታነሳው። ከጀርባ እያየ ነው። እንኳ እንዲህ አድርገው ጓደኛዬ ቆይ ጓደኛዬ ላጉርስ። ለፍቅራችን ስትይ ቴንኪው ብያለሁ። ከጀርባ ግን ደገም እየተባለው ያወል ከጀርባ ተወስኖብሃል። ድገም እንደኔ እያነሳ አድርገን ላጉርስ። ድገም ትቆራረሳላችሁ። ድገም እንደውም ለምን እኔ ቆለኛው ነው ያነስሮት። እሺ ሁለታችሁ ሲበደም ባርጉና ተቆራረሱ። አረ በቃ አንዳች በደንብ አድርጉ። በደንብ አድርጉ። ትስማሚያለሽ? ስታይ ቀጥል ጀምር። አንቺ እኔ አሁን ተላለሰው ሀዛ አብዲ አንስታ ጉርሳው ኋላ መከተል ይወዳል። ሊበርድባችሁ ቶሎ ብሉ። ቅድሚያው ለምን ታላቅ እኮ ነው። አፍንጫው ይበርዳል። ተወርቆለ በትንሽ ዶላርና እንትኑን አብዝተህ ከቁጥጥር ውጭ ሆኖ እንዲጠጣ አድርገህ አጉርሰው። በደንብ አሽተው። ቆይ ተረጋጋ። አወል ተረጋጋ። ችግር የለውም። ና አባቴ ቆይ ይፈራል። ስለዚህ ተሸንፋል። አንድ ሁለት ና ቀረሳ ዋጠው አይካይባ አላወራስኩኝም እንዴ? ማነው ቀረሞ ይሸነፋል? ይዋጠው የለም ዋጠው ውጭ አለው። አያስኬድም። ፋውል ነው። ይሄ ፋውል ነው። አንተ የነበረን አልተጠቀምክም። ይሄ ፋውል ነው። እስከ ዛሬ አብረን ላለን ጓደኝነት ተቀጣጥለን መለያየታችን የስንት ዓመት ጓደኛ ነን? ዘላለምን እንዲህ እንዳቃጠልከኝ ኑር አልልህና ምንድን ነው ቤተሰብ ሶፍት ጨረሰ። እያያችሁ ነው እንግዲህ። እኔ እውነታውን ነው ቀጥታውን ነው ከላይ ነበር የቀባ ያለው። አሁን ገና ጨረሰው። ዳጣው በኔ ነው የጨረሰው። እውነት ነው። አንተ ነው ቀንሰው እንጂ ምን ነው አንድ ሁለት ፕሮግረስ ይላል። ሶስት እንካ ጠጣ እሸነፋለሁ። አምኛለሁ። ጠጣ አንተ ገገማው ጠጣ ኖ አላረግም። ለምን አልቋል? አንዳንድ ነው ጉልሻ ችግር የለውም።
ይጠጣ ልጁ ጩጋራ ያመዋል። ቢስሚላህ እኮ በአንድ እንትን መስሎኝ ነበር። ዙር ካለውማ ና ያሳድግህ። ዙር ካለው ና እደግ። ዙር ካለው ና አለ በቃኝ አይደል የምሸነፈው ቆርጧለች። ስድብ ይቻላል እንዴ? ሂትለር በህይወት አለና የጓደኝነት ፍቅር እኮ ነው። በጣም አየሁት እኮ። አቤት አንተ ሰላም ብሎካል። እኔ ነኝ የምቃጠለው። ያለ ቢስሚላህ ና ችግር የለውም። ክፈተው እንዴ አሽላለች። ሐምጪ ሶፍት ዛጋ ሱብሃንአላህ። አሁን በኋላ ዙሩ እንዳለ ቢቀጥለው በመጎራረስ በቃ ያቆመ በቃ ይሸነፋል። በመጎራረስ ብቻ ነው ከዚህ በኋላ የሚቀጥለው። አልጎርስም ያለ ሰው ይሸነፋል። እበዱ አረ ሊሸነፍ ነው ሊሸነፍ። አው ጠጣ ይጠጣ አረ ማዳሻ ከተሸነፈ ከተሸነፈ ግን አንዳንድ ዙር ድገም አው ጠጣ ይጠጣ ያ አምዊን እኛ እንዲህ ነን። እንዴት ነው ስሜቱ ጓደኛዬ? የጠጣ ሰው ይሸነፋል። አልተሸነፈም አለ ከወደ በኋላ እንዴት ነው አሸናፊ ነበር አዲ አሬ ቀደም ነግሬያችሁ አትልፉ ብያችኋለሁ እኮ። አዎ ልክ ነህ። በቃ እንዲህ ነው እኛ ማለት የቀረው ጋብለሰ አሸናፊው አብረን ነበር ሽልማት የቀረው መብላት ነው። ሌላ ተዘጋጀ ሽልማት የለም። ተሸናፊ ታቆረን ወንበር ላይ ማክሊ ቀን ወረድ አብዲ የመጨረሻ ሜል መስሎኝ ነበር ግን እኔ አብዲ ሜል መስሎኝ ነበር። አብዲ ይላል ነበር እንዲያይ ዳርኩታ በመንገድ እንዲቆም አደረኩት እኮ እንዳጀማመሩ ከነበረ ይሄ ልጅ በእውነት ትልቅ ደረጃ ተብሎ ነበር የተገመተው። ሳይጠበቅ ነው ኋላ መጥቶ ይሄ አሸነፈ። ምን ተሰማሽ ሲያሸንፍሽ? አዎ እንዴ ሲያሸንፍሽ ነው ስላሸንፍ እኔ ቀድመም መጀመሪያም ሳትጀምረው ነግሬያለሁ። አሸናፊ ነኝ ተው ይቅርብ ብያለሁ። ለማንኛውም ለአሸናፊው አንደኛ ስጦታ ስላለ ይሄን ለአሸናፊ ሰጠዋለን። ያዛ እንዴ ትልቃለህ። ምንድን ነው ይሄ? ብሩ ሲወርድ ብሩ ያለ ለተሸናፊ ደግሞ ይሄን እንሰጣለን። ተቀብለናል። ብሩ እሷ እስካሁን የተቃጠለው እኮ ብር አለ ተብላለሁ። ብር የለም። ያበሏችሁ ይበቃችኋል። ምንም ብር ይባል ነገር የለም። የጓደኝነታችን ጥግ አንሳ እንጂ አንዳንድ ሁለታችሁም አንዳንድ አጉርሱ። ምን አይል እንደምንወደው ይወክልን። ዳይሬክተራችን ሳትቀምስ ምን አይል እንደምንወደው እኔ ቀምሻለሁ። ዋው 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 አላ ያስገባው ነው ያስገባው ነው። አዎ ገብቷል። አሪፍ ነው አይደል? አንድ ድገም እንዴ የቻልነውን ዳይሬክተራችንም ይገባል። ካሜራማኑ ና እስኪ አንዳንድ ና ወደዚህ ና። የት ነው አብዱ የጠራ ወተት ጠጣ። ወተት ውሃ ይሻላል። ወላ አብራቀታል። ያው ዳይሬክተራችን ገብቷል። ቪዲዮ መጨረሻ እንትን ብሏል። አንድ ዙር እንትና ናታሙ ያው እንደዚህማ ከሆነ ምን ሽሎ ወላሂ ቻይ ናችሁ እናንተ ጎበዝ ናችሁ። ለአንተ ብለን በአንድ ጉሻ እንዲሆኑ ተብዲያ
ላንተ ብለን ምን የሚያቃጥል ነገር አንድ ልድገምህ። ትንሽ ነው። አይ ቆይ እንደ ባክግራውንድ በስሱ ና ወንድሜ ድገም። አንድ ያጣላል ይባላል። ኮታ በኋላ ከካሜራ ኮታ በኋላ ውያለ ነው። አንድ ያጣላል። አይ አብዱ አንድ አይ አንስቻለሁ። ቢችል መርዝ ያደርግበታል። አብዲ ምንድነው እንዴ? አቃጥሎ አይደለም አሁንስ የምትጠጣው? ባቢ ወተት ማይር አቃጥሎ ማለት ነው። ብዙ አላቃጠለኝም። ወተት መጣ ወላሂ አብዱ ነው ያቃጠለኝ። ብዙ አያቃጥልም። ዝጋ ቪዲዮ ታቃጥኝ ምናምን እንዳይመስላችሁ። ማይከል ወተት መጣ ስለምን ወተት ብዬ ነው እንጂ የዚህን ሙሉ ጠብቅ ይመስላል። እስኪ ወላሂ እንዲያግድም ነው የበለኝ። ስሜቱ እንዴት ነው? እንትን ስራ አስነካኸውና ስትጎርስ ስሜቱ ከባድ። አይ በመሸነፍ ተናድጄ ነበረ። ብዙ ትሄዳለህ ብዬ አስቤ ነበረ፣ ግን ኧረ ከባድ ነው። አሁንም ያ በልጅቱ ብዙ መከራ እየሰው ነው መሰለኝ። በጣም ቻይ ነው ታውቃለህ። ያቃጥላል፣ ሰው ያነዳል ነው። እንደ አግድም ነው የሚያነድ። በዛ ላይ ደግሞ አነሳት ደግሞ አይታል። አዎ ስታነሳ ደግሞ አይታል። ጌታ ሆይ ንጋስ ብለው አጂ አሸናፊው አቤት ይገባናል። ሽልማት ያለው መስሎ ነበር። ምንም ሽልማት ግን እንዴት ቻልከው? ከባድ ነው በጣም። እኔ ቅድም ነገር የለ እንዴ ከልጅነት ጀምሮ በዳጣ ነው ያደግኩት አላልኩም እንዴ? አሸንፋለሁ ብያለሁ። የሰፈር ስሙ ራሱ ዳጣ ነው። እንዴ ነው ምን ታሰማ አንተ? ኧረ እኔ እንኳን አንድ ጎርሰ እንኳን ማትወደ እኔ አልችልም። አስተዳደጌም እኔ በኬክ በማም ስለሆነ ይከብደኛል። በስድስት ቀዳማ ነው ያደግኩት ባለው ነው። በስድስት የቤት ሰራተኛ ናኒ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። የማቃጠል የዚህን የጎስት ፒፐርስ ሞክሩት ገሳችሁ ሞክሩት። ግን ሞክሩት ግን ከሐኪም ከዶክተር ጋርና ጩጋራ ያለበት ሰው በሽታ ያለበት ሰው እንዳይሞክረው ከባድ ልብ በሽታ ጩጋራ በሽታ። ለማንኛውም የዛሬ ቪዲዮ ይመስል ነበር። አሸናፊው ይሄ ነው። ምንም ሽልማት የለውም። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸርን ሰንብት ነው የሚባለው። ቻው።